ስማ እንቅስቃሴዎች ሁሉ ዴንጀር ናቸው። እለጥፍብሃል። ምንድነው የምትለው? ምን አድርገህ ነው የምትለው? ያን ሰውዬ ተው እንጂ በቃ አርፈህ ቁም። ቁም። ድንጋይ ተው እንጂ ስማ እንዳላጠፋው ጭራሽ እዛ አላሰራብህ ደግሞ እዚህ መጣህ። ተው እንጂ ፊትህ እንዳላጎደው። ኧረ ተው እባክህ ተው። ለጊዜው ታግታለሽ። ዝም ብለህ አንተ በቃ እኛ ባቅና ነው ሰፈር ምን ለመሆን ነው? አና አይ በላው እኔ በልተበለ ቁም በላው ማን ብላለ አፈቁም እንዳልበለጥ በላው በልቻለሁ እኮ አንተ አይደለ በላውኝ እኮ አልኩት። አትዙር። ኧረ እባክህ ተው በልቻለሁ። ተው የት አይነት ነገር ነው? በቃ እባክህ ተው አንተ ረፍ። ምን አለበት ምን አይደለም የምትለው? በቃ ተው እንሂድበት እኮ አልኩህ። እንዴት አይደለም ወገባ ገዳ እንዳልልህ። ኧረ እባክህ ተው በእግዚአብሔር ሆነበት። ተው ስማ ምንድን ነው ያስገባው ቤት? አዎ ምንድን ነው ስንገባው ፈረሱ ጋር ሚስት ራሱ አስረግዘ በርበሬ ቢያምራት ጉድ መሆን ነው። ኧረ እባክህ ተው እንጂ ለአንተ ምንድነው ፀሐይ ላይ በርበሬ እኮ ተው እንጂ እንዴ ስትንቀሳቀስ ይቦናል እኮ ተባልኩህ እኮ በቃ ለአንተ ብዬሽ እኮ እንዴት ነው? ጥሩ ነው እግዚአብሔር ይመስገን። ሰው ያስፈጨ ይበላል። ይኸው እንግዲህ እንደምታየው ነው። ተው እንጂ እንዴ በቃ ልሂድበት እኮ። ማረቆ ነው እንዴ? ማረቆ ነው ወይ? አዎ ማረቆ ነው። ደግሞ በምን አወቅኸው? በቸም በትከሻ እንደማረግ ይዘየ ተው እንጂ በቃ ልሂድበት። በቃ እግዚአብሔር ይስጥልኝ። በቃ ሄድኩ በቃ ነገር አላምጭ መታቱ አባካቹ ይሄን ሰውዬ እንደው ምን አባት ነው እንደፈራሁት ወዲህ ምን አለቃ መጡ እንደፈራሁት ነው አንተ ሰው እኔ ነግሬሃለሁ ለምንድን ነው ሰራተኞች የምትበጠብጠው? ምንድን ነው ከሰራተኞች የምትፈልገው? ስለራበኝ እኮ አይደለም። ወፍጮ ቤት አቃት እዛ ችንጋ ውስጥ ገብተህ ልትሞት ነበር። ይሄንን የሚያክል ተክለ ሰውነት እያለ እንዴት ሰርታ አበላም እንዴ? ምን ልስራ? በርበሬ ሰውን ያጣው? አዎ ትሰራለህ? እኔ እውነት ትሰራለህ? በስነ ስርዓት ትሰራለህ? በስነ ስርዓት ነው የምሰራው። ሆቴል ቤት ነው አስተናጋጅነት ትሰራለህ? ሆቴል ቤት? አዎ። መስተንግዶ? ምግብም ከዛው ነው፣ መኝታም ከዛው ነው። መኝታም ከዛው። መኝታ ችግር የለውም። ምግብ ካለው እኔ መስተንግዶ የነቀልኩበት ነው። እህል ብቻ በመዘብዘፍ ዝም በል ችግር የለውም። እሺ 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 ተከፍሎለታል። የፈለጉትን መጠቀም ይችላል። አይ እኔ እንኳን በጣም ጠግቤያለሁ እና ሳሳ ያለች ምግብ አይደል ሳንቲም ነበር። ሳንቲም አይቻልም። አይ ሳንቲሙን ፈልጌ እኮ አይቻልም። ምን ችግር አለው? ሳንቲሙን አይቻልም። ሳንቲሙን ፈልጌ እኮ ነው። አይገባለሁ በምን ልበል? አይሆን መብላት ጠግቤያለሁ። የታዘዘለትን መውሰድ አለበት። ብር ግን አንመልስም። ምንድን ነው አሁን የተባለው? የፈለኩትን ነው አይደል? የፈለጉትን ማዘዝ ምናምን ይችላል። ሳንቲም አንሰጥ ሾና አንተ ሾና የፈለኩትን አይደል? በቃ እሱ እንኳን የለም ጌታዬ። ስማ እኔ የፈለኩትን ነው አይደል የተባለው? ጉልባ እንፈልጋለን። አድባር አልመጡም እኮ አማራጩ ሌላ አማራጭ ወይ ደረቅ እንጀራ በሚት የሚጠፈል እሱም የለም። እንደው ለምን እንትን ስለተከፈለልዎት የሚፈልጉትን ነገር አለ አይደል? ጥሩ አይነት ሌላ ነገር እሺ ቦቀል ታዳለ በቆልት የለም ወንድሜ። ምንድን ነው ሌላ ነገር ለምን አታዝም? በቃ እኔ የምፈልገው ይሄንን ነው። እኔ የምትፈልገውን አይደል የተባልኩት? አዎ ደረጃውን የጠበቁ ምግቦች ነው ያሉት። እርሶ በቆልት ጎልባን ጉበት ምናምን የሚሉት ይሄ ነገር ከየት ይመጣ? እሺ ሳንቲሙን አልመልስም። ሌላ ነገር አለ ጥሩ ነገር፣ እሱን አልተው መጠቀም ይችላል። አሮስቶ ታዲሽ በጣም አሮስቶ በጣም በፍጥነት አሁን የሚደርስ እሱ ብሎ በኪስ ላይ ሰጠኝ ገንዘብ ከፍሎ ከሚሄድ ምግብ ቤት አብሮ በላ ይኸው ይመጣል ደርሷል። አሁን ሁሉ ነገር የተዘጋጀ በጥሩ ሁኔታ አሮስቶ ነው። ደረጃውን የጠበቀ በጣም የሚጥም አሮስቶ። አንድ ደቂቃ ሰየቶሎ እሺ
የተባረክ ይሁን ብሎ በልቻለሁ። የዶሮ አሮስቶ ነበር ያለው። አሮስቶ ታገኛት አይደል? ይኸው አሮስቶ አላዩትም? አይ አሮስቶ አይደለም፣ አሮስቶ እኮ ነው። ስማ፣ እኔ እኮ አያቴ ውቤ በረሃን ያቀና ሰው ነው። ከዘር የተላለፈ እርድና ደም እሳት የበላው አራዳ። ስማ፣ አይን ሳልነካ ኩል የማነሳ ሰው ዶሮ አይደለም። ይሄ ዶሮ አሮስቶ ነው እንዴ? እሺ፣ አፈር ማን አፈር? ደንበኛ ክቡር ነው። ግን ይሄ ዶሮ አይደለም። ይልቅ እንዴት ጭራሽ በዶሮ ማሊያ አሞራ ማጫወት ጀመራችሁ? ዶሮ አሮስቶ ነው። ይሄ ዶሮ አሮስቶ አይደለም፣ ዶሮ አይደለም፣ ዶሮ ነው። አይ ዶሮ አይደለም፣ ቀይር። ዶሮ አይደለም፣ ዶሮ ነው። አይደለም፣ ዶሮ ነው። ዶሮ አይደለም፣ ዶሮ ነው። ጭባ ማለት ደንበኛ ክቡር ነው። ደንበኛ ክቡር ነው ብሉ። ዶሮ አይደለም፣ ዶሮ ነው። እንዴት ይሄ ዶሮ ይሆናል? እኔ ልሙትሎት ጌቴ፣ ደንበኛ ክቡር ነው አላልኩትም? ዶሮ ነው የእኔ ጌቴ። ይኸውልህ ያም ሆነ ይህ ዶሮ አይደለም። አሁንም አላመኑ። የራግቢ ኳስ አስመሰልኳት አይደል? ዶሮ እና እንደዚህ እያሳየሁት ደንበኛ ክቡር ነው። እንዴ አንተ ምንድን ነው? እንደዚህ ነው ሆቴል ማስተናገድ? ምን